አመት 1 ቢሊዮን ብር አገኛለሁ። ለምሳሌ ቢዝነስ ለመጀመር አንደኛው ብር ከየት ነው ማገኘው? ፊር ነው፣ ትራውማ ነው። ተሰባችሁ፣ ጎረቤታችሁ፣ ምናችሁ እንዴት በየመጠጥ ቤቱ የሚዞር እንቁላል የሚሸጥ ምናምን ነው የሚላችሁ። ዝም ብሎ ያግበሰበሱ መብላት ሳይሆን ብዙ ነገር አለ። ባይ ዘ ዌይ ደሃ ሀገር በመኖራችን ኦፖርቹኒቲው በጣም ሰፊ ነው። ብዙ ኦፖርቹኒቲዎች አሉን። ነገር ግን እነዚህን ኦፖርቹኒቲዎች አስተካክቶ ስራ ማድረግ የሚቻለው በመላ ነው። ያ መላ ደግሞ የሚፈጠረው በተለያዩ ነገሮች ነው። ኢንተርፕረነሪያል ማይንድ ሴት ሲኖረን ነው። ኢንተርፕረነሪያል ማይንድ ሴት እኔ ትንሽ አንድ ሪሰርች ነገሮችም ስለምሞክር በሶስት ነገር እንየው። ለከተማው ወይ ለኛ ሀገር በሚመጥን መልኩ አሁን ኢንተርፕረነሪያል ኦሪየንቴሽን ምናምን የሚሉት መጽሐፍቶች ላይ ትንሽ ከዛ ሉጣና እንደዚህ ይለው። አንደኛው ኢንተርፕረነርሺፕ ኢንቫይሮንመንትን ስካን ማድረግ ነው። ኢንቫይሮንመንታችንን ስካን የምናደርግ ከሆነ ምን አይነት ስራ እንደሚኖር ስለምናቅ ምን አይነት መላ እንደምንፈጥርበት እናያለን ማለት ነው። ሁለተኛው በፈጠራችሁት ሐሳብ ላይ ወይም ደግሞ ስካን አርጋችሁት ባገኛችሁት ሐሳብ ላይ መላ በፈጠራችሁበት ሐሳብ ላይ ሞቲቬትድ መሆን አለባችሁ። ሰው ሲነቃቃ አእምሮ፣ እግሩ፣ እጁ፣ ሁሉ ነገሩ መስራት መቻል አለበት። ቁጭ ብሎ ከተነቃቃም ላይሆን ይችላል። ስለዚህ ሁለተኛው ሞቲቬትድ መሆን አለባችሁ። ሶስተኛው ሆፕ ነው፣ ተስፋ። የሚመጣው አመት 1 ቢሊዮን ብር አገኛለሁ ስል ተስፋ ታይም ፍሬም አለው። ከዛ በኋላ 1 ቢሊዮን ብር በሚመጣው አመት አገኛለሁ ማለት ነው። 1 ቢሊዮን ብሩ ጎሌ ሲሆን ከአንድ አመት በኋላ ደግሞ ታይሙን የሚሆነው ማለት ነው። ስለዚህ እቺኛዋን ስትይዙ በዚህ በውስጡ ኦልሞስት ሞቲቬትድ ሆናችሁ የሰራችሁትን ሐሳብ ለመስራት በጣም እየተጋችሁ ትመጣላችሁ። ብዙ ተስፋ አለ፣ አንድ ተስፋ አለ፣ ምንም ተስፋ የለ sometimes። ስለዚህ ኢንተርፕረነሪያል ማይንድ ሴት እንዲኖረን እነዚህ ሶስቱ ነገሮች ያስፈልጉናል ማለት ነው። እንየው እንዴት እንደሆነ። ከራሴ ህይወት ጠረጴዛ 4 እግር አለው። በጣም የተስተካከሉ እግሮች ሲኖሩት ጠረጴዛው ላይ ሁሉም ነገር ስቴብል መቀመጥ ይችላል ማለት ነው። ነገር ግን አንዱ እግር የረዘመ ቢሆን ጠረጴዛው ይከነበላል። 2 እግሩ የረዘመ ቢሆን ጠረጴዛው ይከነበላል። 3 እግሩ የረዘመ ቢሆን ጠረጴዛው ይከነበላል። ስለዚህ ጠረጴዛውን ለማስተካከል ወይ የረዘመው መቁረጥ ወይ ደግሞ ያጠረውን ማሳደግ ነው፣ ስቴብል አድርጎ። አንደኛው እግር ኮሙኒኬሽናችሁ ነው። እኔ ምንድነው የምፈልገው? ሰልፍ ዲተርሚኔሽን የምንለው ምንድነው የምፈልገው? ከዚህ ውስጤ ምንድነው የሚፈልገው? ከዛ ቤተሰቦቼ ምንድነው የሚፈልጉት? እነሱ ከኔ ምንድነው የሚፈልጉት? ከዛ ቀበሌው ምንድነው የሚፈልገው? እኔ ከቀበሌው ምንድነው የምፈልገው? ከዛ ዞኑ፣ ከዛ ሀገሩ፣ ከዛ ግሎባል ድረስ ትመጣላችሁ። ስለዚህ ሊንክ አድርጋችኋል የሚለው አንዱ ፒላር ነው ማለት ነው እግር። ሁለተኛው ስፒሪቹዋሊቲ ነው። በምንም አምልኩ፣ ነገር ግን ሞዴሬት የሆነ ስፒሪቹዋሊቲ ያስፈልጋል። ብዙ ጊዜ በምንኖርበት ዓለም ውስጥ ስትሬስፉል ልንሆን እንችላለን። አንዳንድ ነገሮች ሊከሰቱ ይችላሉ። አንዱ ዌይ አውት ስፒሪቹዋሊቲ ነው። ብዙ ሰዎች እንደኛ አይነት ኮሚኒቲ ያለው ሰው በጸሎት ወይ በተለያየ ነገር የሚወጣበት ማለት ነው። ሶስተኛው ቦዲ ነው። ኢት ዌል፣ ዝም ብሎ ያግበሰበሱ መብላት ሳይሆን በጣም ለሰውነታችን የሚጠቅም ነገር ብቻ መብላት ነው በሚያስፈልግ መጠን። and exercise። ቅድም ኤክሰርሳይዝ ስታደርጉ በጣም ደስ ብሎ ኤክሰርሳይዝ ማድረግ አለባችሁ። ኤክሰርሳይዝ ስታደርጉ ጡንቻዎቻችሁ፣ ሆርሞናችሁ፣ የተለያዩ ነገሮቻችሁ ውስጣችሁ በደንብ ደማችሁ በደንብ ሊዘዋወር ይችላል። ስለዚህ ቦዲ ነው። አንደኛው እግር ቦዲ ነው ማለት ነው። አንደኛው እግር ደግሞ ወርክ ነው። ባላችሁበት በትምህርት ቤት ሊሆን ይችላል፣ በስራ ሊሆን ይችላል፣ በተለያየ ነገር ቢሞዴሬት። በጣም ወርክሆሊክ ከሆናችሁ አንዱ እግሩ ይረዝምና ሌላው ይከነበላል። በጣም ስፒሪቹዋል ከሆናችሁ አንድ እግሩ ይረዝምና ሌላው ይከነበላል። ነገር ግን ሁሉንም ነገር ከርክማችሁ በስነ ስርዓት ካስቀመጣችሁት ህይወታችሁ የተስተካከለ ጠረጴዛ ይሆናል ማለት ነው። ማንኛውንም ነገር ያስቀምጣል፣ ስቴብል ነው ማለት ነው።
ለምሳሌ ቢዝነስ ለመጀመር አንደኛው ብር ከየት ነው የማገኘው? ፊር ነው፣ ትራውማ ነው። ሁለተኛው ገቢዎች መጥቶ እንደዚህ አንገቴን አንቆ እንደዚህ ቢያደርገኝ ትራውማ፣ ፊር ነው። ገበያ ይሄን ነገር ሰርቼ ባይሸጥልኝ፣ ይሄንን አገልግሎት ባይሄድልኝ ፊር ነው፣ ትራውማ አለው። የመሳሰሉት ጥሬ ዕቃ፣ መስሪያ ቦታ የመሳሰሉት ነገሮች አሉ። እነዚህን ሁሉ ፍራቻዎቻችንን የምንጋፈጥበት አንሎኪንግ ኢነር ካፓሲቲ ያስፈልገናል ማለት ነው። ስለዚህ እናፍታታና ምንድነው የሚያስፈራን? ፍለፊታችን እንደ ጋሬጣ የተቀመጠው ምንድነው? ይሄንን ያሰብኩትና ያመጣሁትን ነገር እንዳላመጣ፣ እንዳልፈልገው፣ እንዳላገኘው ያደረገኝ ምንድነው የሚል የትራውማ እንትን አለ ማለት ነው። ትጋፈጡታላችሁ ማለት ነው። ጋሪ ታውቃላችሁ አይደለ? ጋሪ ጎማው ውስጥ ቤሪንግ አለ፣ ኩሽኔታ የምንለው። ኩሽኔታ ውስጥ ደግሞ ኳሶች አሉ፣ ኩሽኔታው እንዲሽከረከር የሚያደርጉ ማለት ነው። ጋሪው ላይ የምትጭኑት በጠቅላላ ጭነት ኩሽኔታው ቤሪንግ ቦሉ ላይ ነው የሚያርፈው እንጂ ጋሪው ላይ አይደለም። ስለዚህ ይነዳል። ከዛ በኋላ ልክ ሲጢጢጢጥ ማለት ሲጀምር ግራሶ ተቀቡታላችሁ፣ ዝም ብሎ መሄድ ይጀምራል። የተበላ ጊዜ ግን ጋሪውን አትጥሉትም። ቤሪንግ ቦሏን ብቻ ታወጡና አዲስ ቤሪንግ ቦል ነው የምታስገቡት። ስትቀጠሩ ቤሪንግ ቦል ናችሁ፣ ሲስተም ስትዘረጉ ጋሪ ናችሁ ማለት ነው። ኮምፒቲሽን በጣም ያለበት ቦታ ላይ ኮምፕሌክስ የሆኑ ብቃቶች አሉ። ስለዚህ ቦታችሁን መለወጥ ነው የምትታገለው። መሳሪያ ያስከውን ያህል ነው። ለምሳሌ በክርስትናው እንትን እንዳትወስዱት፣ ዳዊት ጎልያድን ሲመታ በሚችለው ጠጠር ነው። የራስ ጥሩርና ምናምን ተሰጥቶት ነበር፣ ግን አልቻለውም። በሱ መምታት አልቻለም። ስለዚህ ጠጠሩ የሱ ነው፣ በጠጠሩ ነው የሚያሸንፈው። ስለዚህ እኔ ያለኝ ይሄ ነው። ቦታችሁን ለውጣችሁ የራሳችሁን ጠጠር ፈልጉ ነው። አንድን ነገር ታክል ለማድረግ ስትፈልጉ የራሳችሁን መሳሪያ መምረጥ ግዴታ ነው ማለት። ችግር ውስጥ ስትገቡ ከችግር ለመውጣት የምትችሉበትን ነገር ሁሉ ራሱ እያመቻቸ ይሄዳል። ደፍራችሁ ግን መግባት መቻል አለባችሁ። ሪስኩን ሚኒማይዝ ማድረግ አለባችሁ። the safest flight from አዲስ to London not to fly። ግን ለንደን አደርሱም። ስለዚህ ሴፈስት ፍላዩ ምንድነው? ሪስካችሁ ሚኒማይዝ አድርጋችሁ ነው የምትሄዱት። ስለዚህ ምድር ላይ ፐርማነንት የሆነ ነገር የለም። ስራን ለመጀመር ስትፈልጉ ቬጊዩሊ አንኖን ፊውቸር ላይ መጨነቅ ያለባችሁ አይመስለኝም። ከረንትሊ ያለውን ነገር ሶልቭ እያደረጋችሁ መራመድ ነው። አንድ እንግሊዝ ሳይንቲስት አለ፣ ግሮው ሞዴል ይለዋል። አንብቡት በደንብ። ፍለፊታችሁ ያለውን እንቅፋት እየሰራችሁ መጓዝ ማለት ነው። ይህንን ለማድረግ ግን ቅድም ያልኩት ኢንቫይሮንመንትን ስካን ማድረግ፣ ሞቲቬትድ መሆን ኤንድ ሆፕ ያስፈልጋል ማለት ነው። ይሄ ነው የሚሰጣችሁ ኢነርጂ። አሁን ምንድነው? ብዙ ተመርቃችሁ ልትቀመጡ ትችላላችሁ። እንደ ጋሪ ፈረስ ብዙ ጊዜ መቀጠር የሚል ነገር ከተሰጣችሁ ሌላኛውን እንትን ማየት አትችሉም። ያ ማለት እግር ኳስ ለተጫዋቹ ከባድ ነው፣ ለተመልካቹና ለኮቹ ቀላል ነው። ስለዚህ የቢዝነሳችሁን ኦቨርኦል ፊልዱን ነው ማየት መቻል ያለባችሁ እንጂ ኳሱን አይደለም። ቶታል የሆነ ፊልዱን የማታዩት ከሆነ ቢዝነሳችሁ ላይ ኦልሞስት እንትን አለም። ስለዚህ ቢዝነሳችሁ ላይ ፕሌይንግ ሮል ነው ወይስ ኮቺንግ ሮል ነው ሊኖራችሁ የሚገባው ነው? ጋሪ ነው ወይስ ቤሪንግ ቦል ነው መሆን ያለባችሁ ነው? ስለዚህ ሁሉም ሰው ራሱን መጀመሪያ ሰልፍ ዲተርማይን ማድረግ አለበት። ኢነር ካፓሲቲውን አንሎክ ለማድረግ እጁን እግሩን ምኑን ማሰራት መቻል አለበት። ማንም ሰው መጥቶ ለእናንተ እንትን አያደርግም። ምክንያቱም ያለንበት ወርልድ ኮምፒቲሽን አለው፣ ቫሪዬሽን አለው። the fittest will survive the unfit eliminate out from the system አይደለ? ስለዚህ ፊት ለማድረግ ሁሉ ጊዜ መጣር መቻል አለባችሁ ማለት ነው። ይሄንን ነው እንትኑ መውሰድ ያለባችሁ። ፕሮግረስ እና ግሮዝ ያስፈልጋል በአንድ ቢዝነስ ላይ። እኛ ሀገር አብዛኛዎቹ ቤተሰቦቻችን ስታዩዋቸው ልጄ እኔ ያሳለፈውንማ ህይወት እንዲያሳልፍ አልፈልግም ይላሉ። ራስ የምጠላውን ነገር ለልጅህ ምሳሌ ሆነ እያሳየህ ነው። ስለዚህ ከራሱ ነው ለውጥ ለልጁ መጀመር ያለበት። ስለዚህ እሱ ዴቨሎፕ ያደረገውን ለልጁ
ለልጅ ልጁ እያስተላለፈ ይሄዳል። ኢንዲያን ፋሚሊ ቢዝነሶች ብዙ ጊዜ ፋሚሊ ቢዝነሶች ናቸው። የኔ አባት ቀጥቃጭ ነው፣ እኔ ቀጥቃጭ ነኝ፣ ልጄ ቀጥቃጭ ነው ምናምን እያደገ ግን ይሄዳል። በጣም የሚገርማችሁ። ስለዚህ ሰክሰስ ፕሮግረስ ያስፈልገዋል። ፕሮግረስ ደግሞ ግሮዝ ያስፈልገዋል። ቢዝነስ ላይ ብዙ ነገሮች ሊያጋጥማችሁ ይችላል። እነሱን ነገሮች ልትወጡ የምትችሉት ውስጣችሁ ምን ሲሆን ነው? ተስፋ ሲኖር ነው፣ መነቃቃት ሲኖር ነው ወደዛ ለመሄድ። ከዛ ኢንቫይሮንመንታችሁን ሁል ጊዜ ስካን እያደረጋችሁ ስትኖሩ ነው። አንድ ቀን ላይፍ ነው፣ አንድ ዓመት ላይፍ ነው፣ 100 ዓመትም ላይፍ ነው። እኔ ኢንጆይ ዘ ሞመንት ነው የምለው። ብዙ ጊዜ ሰዎች ሂር ኤንድ ናው መኖር አለባቸው። ራሳቸውን ሉዝ ማድረግ የለባቸው። ስለዚህ ቢዝነሳችሁን ለመስራት ስትፈልጉ ያላችሁን ጥሪትና ምናምናችሁን ጥላችሁ ምናምን መሆን የለበትም። መጥኑት፣ ከርክማችሁ በመጠን ይዛችሁት ሂዱ። ዘን ቀስ ብሎ ራሱ እያደገ ይመጣል። ስራው ስትገቡ ባይዘወይ ሁሉም ሰው ታጋይ ነው የሚሆነው። በነገራችን ላይ ወታደር የመጀመሪያው ጥይት እስክትተኮስ ድረስ ነው የሚፈራው። ከዛ በኋላ ሲተኮስ ምን ሲል በቃ እዛው ገብቶ ምን ይሆናል? ወታደር ይሆናል። ሪል ቢዝነስም ጀስት ላይክ ዳት ነው። እስክትገቡ ድረስ ትራውማ አለው። ትደርሳላችሁ፣ ትወድቁና ትመለሳላችሁ፣ ወይ አንዳንዱ ተሰብሮ ይቀራል። ትደርሳላችሁ፣ በዚህ ጋር ትሞክራላችሁ፣ በዚህ ጋር ትሞክራላችሁ። እዛኛው ለመግባት እንደዚህ ስታረጉ ኦልሞስት የመታገል ባህሪያችሁ ከፍ ይላል ማለት ነው። ስለዚህ ኦልዌይስ ቢዝነሳችሁ ላይ ካልታገላችሁ አይመጣም። ምክንያቱም የኛ ኢንቫይሮንመንት አይመችም። ስለ ሆፕ ልንገራችሁ። ይሄ ሪል ሪሰርች ነው። 2 በርሜል አለ። 2 በርሜል ውስጥ ውሃ ተሞላ። 2 አይጦች ተከተቱ። በ2 ደቂቃ ሞቱ አይጦቹ። ከዛ መሰላል ተከተተና ሌላ 2 አይጦች ሲከተቱ እየዋኙ በመሰላል ውስጥ ወጡ። እነሱን ያዙና መሰላሉን አውጥተው ከጣሉት በኋላ ከእንደገና ሲከቷቸው 70 ሰዓት ነው የቆዩት። ገብታችሁ አንብቡት ሪሰርቹን። ምን አቆያቸው? ከ2 ደቂቃ 70 ሰዓት እንዴት ሊቆይ ይቻለ? ኢትስ ሆፕ። ምክንያቱም መሰላል አለ፣ ኤክስፒሪየንስም አለ። መሰላል አለ። ወደ ታች ገብተው ሲወጡ አየር እንደሚወስዱ ያውቃሉ። ታች ገብተው ምናምን ኦልሞስት ሃርሞናይዝ ያደርጉታል ራሳቸውን፣ ሰውነታቸው፣ አስተሳሰባቸው፣ ምናቸው ያንን አፋኝ ነገር ይለምደዋል ማለት ነው። እናንተ ልክ እንደዚሁ የምትጣሉት አፋኝ በርሜል ውስጥ ነው፣ በውሃ የተሞላ ውስጥ። ወልድ የትኛውም አይመቻችሁም። ቢዝነስ ምን ጊዜም ስትጀምሩ ሁሉም አገኒስት ዩ ነው። ነገር ግን ያኛውን ደርምሳችሁ ለመውጣት ያስፈልጋችኋል ማለት ነው። ለምሳሌ ፋይናንስ አንዱ አፋኝ ነው። በቃ አንዳንድ ሰው ገንዘብ ስለሌለኝ መስራት አልችልም ምናምን ይላል። ያለ ፋይናንስ ግን አይቻልም። እስቲ አንድ ኤግዛምፕል እንስጥ። አንድ ሰው 15 ብር አለው። ከዛ በኋላ በ8ኛው ቀን 1960 ብር ይፈልጋል። 15 ብር አለው፣ 1960 ብር ያስፈልገዋል። ስለዚህ ምንድነው ማድረግ ያለበት? ቅድም እንደነገርኳችሁ እስቲ መላችሁን እንትን እንበል። አንደኛ ኢንቫይሮንመንት ስካን አድርጉ። ሁለተኛ ሞቲቬትድ ሁኑ። ሶስተኛ ለዛ ነገር እንትን በሉና ለተስፋችሁ ስሩበት። 1960 ብር እናገኛለን። ለሲ 15 ብር ኪሴ ውስጥ አለ። ወደ ቤቴ ዝም ብዬ ስገባ የሆነ ቦታ ላይ ልጆች ተሰብስበው ይጠጡና ትንሽ ቆይተው ምናምን ደውለው እንቁላል የተቀቀለ 30 ብር ገዝተው እየላጡ ይበላሉ። ገብታችኋል? ኢንቫይሮንመንቱን እስካን ስታደርጉ እነዚህ ልጆች እንቁላል ይበላሉ እየቀቀሉ፣ በ30 ብር ይገዛሉ የተቀቀለ። አንድ እንቁላል በ15 ብር ገዛና ቀቅዬ ነገ ይዤ እሸጣለሁ። ቤተሰባችሁ፣ ጎረቤታችሁ፣ ምናችሁ እንዴት በየመጠጥ ቤቱ የሚዞር እንቁላል የሚሸጥ ምናምን ነው የሚላችሁ። ግን ሆፕ ስላላችሁ you don't feel that። ከዛ በኋላ ያንን የሸጣችሁትን 30 ብር ደግሞ ተወስዱና በሁለተኛው ቀን 2 እንቁላል ትሸጣላችሁ። ስንት ሆነ? 60። 60ውን 120፣ 120ውን 240 አርጋችሁ 8ኛው ቀን ላይ ብትደርሱ 1900 ምናምን ብር ታገኛላችሁ ማለት ነው። በ300 ሺህ ወይ በ1 ሚሊዮን የተገነባችሁ የሸምሱ ሱቅ 2000 ብር በሳምንት ልታገኝ ትችላለች። ሞቲቬሽናችሁን ኢንቫይሮንመንት ስካን ማድረጋችሁን እና ተስፋችሁን ይዛችሁ ግን
እናንተ በ15 ብር 1960 ብር አግኝታችኋል ማለት ነው። ይሄ ትንሽ ሳምፕል ነው ልሰጣችሁ የፈለኩት። ሳምፕሉ በጣም ትንሽ ሳምፕል ነው። ሰዎች በብዙ ነገር አስተሳሰቦቻቸው ላይ ያገኙትን ሐሳብ ለመተግበር ሊጠቀሙበት የሚገባው መጀመሪያ ፕሮብሌሙን አይደንቲፋይ አድርጌያለሁ ወይ፣ ስካን አድርጌያለሁ ወይ፣ የምሰራውን አውቄያለሁ ወይ ነው። ሁለተኛ ይሄን ከምሰራው ነገር ምንድነው የምፈልገው ነው። እሱን ሴት ማድረግ አለባችሁ። ሴት ስታደርጉ ተስፋችሁ በታይምና በጎል መሆን አለበት ማለት ነው። ከዛ በኋላ ያንን ለማሳካት መነቃነቅ ነው። በቃ ውትድርና ስልጠና ላይ ተንከባለል፣ ተኛ፣ አጥቃ ምናምን የሚለውን ሁሉ ራሳችሁ የምትችሉትን ነገር በጠቅላላ ያንን ታመጡታላችሁ። ይሄን ስታደርጉ ሰክሰስፉል ትሆናላችሁ ማለት ነው። ኢንጆይ ሰክሰሱን። ነገር ግን ፕሮግረስና ግሮዟን ግን ተጠንቅቃችሁ መራመድ ያስፈልጋል ማለት ነው።